ሰውነትሽን ካላሳየሽኝ አትወጂኝም አስመሳይ ነሽ ይለኛል። ምክርን ፈልጌ ነው። እምወደው ልጅ አለ። እሱም እንደሚወደኝና ከሌሎቹ ልዩ ሴት ነሽ እያለ ይነግረኛል። በፍቅር ወደ 2 ዓመት ቆየን። አሁን ላይ የሆነ የሚያጨቃጭቀን ነገር ተፈጠረ። እሱ ደግሞ ሰውነትሽን አሳይኝ ይለኛል። እኔ ደግሞ ይሄ ስንገናኝ ይደርሳል እያልኩ ነው። ስህተት እንኳን አይቼበት እንዳላየው አልፈዋለሁ፣ ምክንያቱም ስለምወደው። አሁን ላይ ችግር ውስጥ ሆንኩኝ። እንዳልተወው እወደዋለሁ። ከሱ ለመራቅ ምን ላድርግ? ሰውነትሽን ካላሳየሽኝ አትወጂኝም አስመሳይ ነሽ ይለኛል። እኔ ደግሞ አልወድም ማሳየት እለዋለሁ። በፈጣሪ ጥሩ ምክር ስጠኝ፣ የሚደብር ስሜት ውስጥ ነኝ ይላል። ሁሌም የሚደብር ስሜት ውስጥ ሁኚ። እሱ ነው የሚያዋጣሽ። ክብራትና ክብራን ይሄንን ቪዲዮ ኮፒ ሊንክ እና ሼር ያደርጉት። ሁሉም ሴቶች ጋር እንዲደርስ ፈልጋለሁ። እንደ አዋጅም ቁጠሩት። ሴቶች ራሳችሁን ከወንድ ልጅ በማራቅ ለራሳችሁ ትልቅ ውለታ ዋሉለት። ከእንደዚህ አይነት ወንድ ሞት ነው በርሽን እያንኳኳ ያለው። ሰይጣን ጂኒ በዩ ምንም በዩ ግን ሰው አይደለም። እመኝ፣ እንዲህ አይነት ወንዶች የየትኛውንም ወንድ ተፈጥሮ አይወክሉም። የትኛው ወንዶች የሴት ልጅን አካል ወይም እርቃን ማየት አንፈልግም። የትኛውም ወንድ በሴት ልጅ ስሜታዊ ሊሆን ይችላል፣ ተፈጥሯዊ ነው። ተቃራኒ ነገሮች ሊሳሳቡ ግድ ነው። ወንድ ልጅ የሴት ልጅን አቋምና ወይም ቁንጅና አይቶ ሊሳብ ይችላል። በስሜት ሊሆን ይችላል፣ በፍቅር እሱ ችግር የለው። ዋናው ችግር የሚመጣው የትኛውም ጤናማ ወንድ ሴት ልጅን እርቃኗን በማየት ምንም አይነት ደስታ ወይም ምንም አይነት እርካታ አይሰማው። እርቃንሽን ካላየውሽ የሚል ባል ካለሽ ወይም ፍቅረኛ ካለሽ እመኝኝ አጋድሞ ሊያርድሽ እየተዘጋጀ ነው። ወንዶቹ ሊያጠምዷችሁ ሲፈልጉ መጀመሪያ የሚጠይቋችሁ ገላሽን አሳይ፣ ራቁትሽን ፎቶ ላኪልኝ፣ ምንም ሳትለብሺ ልይሽ እስቲ፣ አለበለዚያ አትወጂኝ ማለት ስለማታፈቅሪ ነው እንዲህ ማታረጊው ይልሻል። የሰው ልጅ ራቁቱን ሲታይ አያምርም፣ አናምርም። ሁላችንም ልብስን ያሳምረን። ማንም ሰው ልብስ ሳይለብስ ራቁቱን ብታዩት የትኛውም ቆንጆ የምትሉት ሰው አያምርም። ኢቭን ራሳችሁን መስታወት ፊት ምንም ልብስ ሳትለብሱ ብታዩት አታምሩ። ስለዚህ የትኛውም ወንድ እርቃንሽን ራቁትሽን ልይሽ፣ ቪዲዮ ላኪልኝ፣ ፎቶ ላኪልኝ የሚልሽ ወንድ የስሜት ጉዳይ አይደለም። ያንን እርቃንሽን ያሳየሽውን ፎቶ ወይም ቪዲዮ እንደ ማህደር ያስቀምጥልሻል። ከዛ ህይወትሽ በሙሉ ይበላሻል። ከሱ ቁጥጥር ውጭ መውጣት አትችይም። እንደፈለገ ይጫወትብሻል። የሴት ልጅ ገላ ኤክስፔንሲቭ ነው፣ በጣም ውድ። ለዛ ነው በጣም የሚፈልጉት። እሱን ካገኙ እንዴት አድርገው እንደሚቆጣጠሩሽ ያውቃሉ። ለዛ ነው የስሜት ጉዳይ አይደለም። ወሲብ ስለሚፈልግ ወይ ደግሞ ስሜታዊ ሆኖ ነው አንድ ወንድ የሚጠይቀው ብላችሁ የምታስቡ ሰዎች ካላችሁ በጣም የዋናችሁ ማለት ነው። ራሳችሁን ከእንደዚህ አይነት ማፊያ ወንዶች አርቁ። ሴቶች ከእናንተ በእውቀት ላንስ እችላለሁ ወይም እናንተ ጋር ላልደርስ እችላለሁ። አዲስ ነገርም አይደለም እየነገርኳችሁ ያለሁት፣ ግን ይህንን ከመናገር ወደኋላ አልልም በየቀኑ። ምክንያቱም አንዳንድ ሰው በየቀኑም ነግረኸው ይረሳዋል፣ ማስተዋሉን ያጣል። በተለይ ሴት ልጅ ስታፈቅር የተነገራትንና ማስተዋል ያለባትን በሙሉ እርግፍ አርጋ ነው የምትተወው። አይኗን በሙሉ አስራ ነው የምትከተለው ያንን ሰው። ምንም አርጊ ቢላት አንዴ ልቧ ከሄደ ማንንም አትሰማም። የምትነቃው ሁሉ ነገር ካበቃ በኋላ ነው። ስለዚህ እንዳታስቢ፣ በየቀኑ እንደዚህ እየደበረሽ ኑሪ። እሱ ነው የሚያዋጣሽ። አጋድሞ ከሚያርድሽና ህይወትሽ ከሚበላሽ በየቀኑ ይደብርሽ። በዚህ ሰዓት እንደዚህ አይነት ነገር እየጠየቃችሁ ያለ ወንድ ምንም ሳትለብሺ ልይሽ ስለማፈቅርሽ ነው፣ ገለመሌ፣ ውሸት፣ ቅጥፈት። የምትታረጂበትን ቢላ እያዘጋጀልሽ ነው። ከዚህ ፍቅረኛሽ በፍጥነት መራቅ አለብሽ አሁኑኑ፣ አለበለዚያ ያበቃልሻል። እንደዚህ አይነት የፍቅር ግንኙነት ውስጥ ያሉ ሴቶችን ማፋታት በጣም ነው የምወደው፣ በጣም። ምክንያቱም ነገ ሴት ልጅ ልትኖረኝ ትችላለች። አንድ ቀሽም የሆነ ወንድ ሴት ልጅ ላይ እንደዚህ አይነት ድራማ ሲሰራ ማየት አልፈልግም፣ እንደ አባት ማለት ነው። ሌላ ምንም ታሪክ የለውም። አንተ ይህንን ቪዲዮ እያየ ያለህ ወንድም ነገ አንተ ልጅ ላይ የሚመጣልሃል። በቁምህ ሴት ልጅ ራሷን ስትሰቅል ቆመህ የምታይም ይሆናል። እንዲህ አይነቱ ነገር ዝም እያልክ የምታልፍ ከሆነ ማለት ነው። ስለዚህ ከእንደዚህ አይነት ወንዶች ራሳችሁን በማራቅ ለራሳችሁ ትልቅ ውለታ ዋሉለት። ሴቶች እንኳን አሁን የተዋወቀሽ ወጠጤ ቀርቶ እናትና አባትሽ እንኳን ያንቺን እርቃን ማየት የለባቸው በጭራሽ። እንዳታስቢ።